ጓደኞቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በቪዲዮ ጠፍቻለሁ። ያው በላይቭ ላይ ግን አልፎ አልፎ ላይቭ እገባለሁ እና ዛሬ የመጣሁት ስለ ሴራቬ ፕሮዳክቶች ላወራችሁ ነውና ይሄ ነገር ብዙዎቻችሁንም ስለሚነካ ብዙዎቻችን የሴራቬ ፕሮዳክቶችን ስለምንጠቀም ይሄንን ቪዲዮ ሼር፣ ሪፖስት፣ ላይክ፣ ኮሜንት በማድረግ ለብዙ ሰው እንድታደርሱ ፈልጋለሁ። ለምንድን ነው እኔ ነኝ እዚህ ቲክቶክ ላይ ስመጣ መጀመሪያም የሴራቬ ፕሮዳክቶችን እንትን ያስተዋወቅኳችሁ እና ይሄን ነገር አሁን ባለው ሰዓት የሴራቬ ካምፓኒዎች ክስ ላይ ነው ያሉት። የት ነው? አሜሪካን ሀገር። አሜሪካን ያለው የሴራቬ ካምፓኒ ተከሷል። የተከሰሰበት ምክንያት የሴራቬ ፕሮዳክቶችን ከ40 እስከ 60 ዲግሪ ባለው ሙቀት ከ40 እስከ 60 ዲግሪ ባለው ሙቀት ለ18 ቀን አስቀምጠውት ከዛ በኋላ በተደረገበት ጥናት የካንሰር በሽታ ወይ ካንሰር በሽታዎች እንደሚያመጣ የሚያሳይ ነው እና ያ ነገር ደግሞ ከእናንተ ጋር እንደማይነካ ለምን ሲጀመር ከ50 እስከ 60 ዲግሪ በጣም ብዙ ነው። ገና ከ50 እስከ 60 ዲግሪ ምንም ነገር ይቀልጣል። ሙቀት ምን ያህል ኃይለኛ እንደሆነ ማለት ነው አይደለም ፕሮዳክቶች ብዙ ነገር ሊቀልጥል በሚችልበትና ያ ነው አንደኛ እንትኑና ምንም እናንተ ልትፈሩ ወይ ደግሞ እናንተን የሚያስጨንቃችሁ ነገር የለም። ለምን እናንተን አይነካም ማለት ነው። በተለይ ደግሞ አሁን ለምሳሌ ኢሮፕ ሀገር ላይ ሁሉም የራሳቸውን ብራንድ የራሳቸውን ሴራቬ የራሳቸውን እንትን የሚሰሩት ሴራቬዎች ማለት ነው። በሌላ ደግሞ በሜዲካል ነገር ስለሚሸጥ በሜዲካል በብዛት በፋርማሲዎች ስለሚሸጥ ያን ነገር ኢሮፒያን በተለይ አይነካቸውም። ለምን ሴራቬ ወደ ኢሮፕ በመጣበት ጊዜ ለአንድ አመት ያክል ከአንድ አመት እስከ አንድ አመት ከ6 ወር ጥናት ተደርጎበት ነው የገባውና ኢሮፕ ያላችሁ ደግሞ በጣም እርግጠኞች ናችሁ፣ ምንም ችግር የለውም። ኤኒዌይ አሜሪካን ያላችሁ ያው ሴራቬ አሁንም ክስ ላይ እስከ መጨረሻው ገና አሁን ተፈርዶባቸው አልተፈረደባቸውም እየተባለ ነው ያለውና እስከ መጨረሻው ገና ክስ ላይ ነው ያሉት። ግን ዋናው እንትኑ ምንድነው የተፈጠረው ነገር በሙቀት የተነሳ እንደዚህ አይነት ነገር ሀፕን ያደርጋል ያመጣል ነው። ከሙቀቱ ካቀማመጡ ምናምን ከ60 ዲግሪ ከ50 እስከ 60 ዲግሪ ከተቀመጠ የማይበላሽ ነገር የለም። የማይበላሽና ኤክስፓየር የማያደርግ ነገር የለምና ይሄንን ነገር ስለዚህ ነገር አሁን ላይቭ ልገባ ነው። ስለዚህ ጥያቄ ካላችሁ ልትመታችሁ ልጠይቁኝ ትችላላችሁ። ግን ምንም ሊያስጨንቃችሁና ሊያስፈራችሁ አይገባም። ለምን አሁን በሶሻል ሚዲያ ላይ በብዛት በተለያየ ቋንቋ እንትን እያለ ስላየሁኝ ነው፣ በእንግሊዘኛ በፍሬንች በሌሎችም ማለት ነውና እንደዛ እንድትጨነቁ ስላልፈለኩኝ ነው። አሁን ላይቭ ልገባለሁ። መታችሁ ስለዚህ ጥያቄ ካላችሁ ልጠይቁኝ ትችላላችሁ ማለት ነው። አመሰግናለሁ። እወዳችኋለሁ። ሰላም ሁሉ ይባባል።